ሴት ልጅን ማርገዞን ሊያመለክቱ የሚችሉ 5 ምልክቶች። አንደኛ ለጣፋጭ ምግቦች መጓጓት። በእርግዝና ጊዜ በሙሉ እንደ አይስክሬም፣ ቸኮሌት ወይም ኬኮች ያሉ ጣፋጭ ምግቦች የሚፈልጉ ከሆነ ሴት ልጅን የመውለድ ዕድሉ ከፍተኛ ነው። ሁለተኛ ከባድ የጧት ህመም። ሴት ልጅ የመያዝ የተለመደ ምልክት ከባድ የጧት ህመም፣ ማቅለሽለሽ፣ ማስታወክ ማግኘት የሚከሰተው በሴት ጽንስ ጊዜ የእናቲቱ የበሽታ መከላከል ስርዓት በመዳከሙ ሊሆን ይችላል ተብሎ ይታሰባል። ሶስተኛ በሆድ ላይ ያለው የእርግዝና መስመር ማለት ነው። በሆዶ ላይ የሚታየው ነገር ሊኖር ይችላል። ጥቁር ከሆነ ወንድ ልጅ ይዞ ይሆናል። ቀላል ያለ ከሆነ ደግሞ ሴት ልጅን ሊያመለክት ይችላል ማለት ነው። አራተኛ የጽንሱ ልብ ምት። የልጁ ልብ ምት በመጀመሪያው ትራይማስተር ውስጥ ወሳኝ አመላካች ነው። የሴት ልጅን የልብ ምት ከፍ ያለ ሲሆን ብዙ ጊዜ በደቂቃ ከ140 ምቶች ወይም ቢት ፐር ሚኒት በላይ ይሆናል። አምስተኛ የሆድ ቅርጽ ነው። የሆድ ቅርጽ ከልጆ ጾታ ጋር ይያያዛል። ሆዶ ክብ ቅርጽ ያለውና ወደ ጎኖች የወጣ ከሆነ ሴት ልጅን የሚችሉ ምልክት ሊሆን ይችላል ማለት ነው። ማሳሰቢያ፣ እነዚህ ምልክቶች በሳይንሳዊ ማስረጃ የተደገፉ አይደሉም እና አብዛኞቹ የቆዩ ባህላዊ ግምቶች ናቸው። የልጆ ጾታ በትክክል ለማወቅ የሚቻለው በአልትራሳውንድ እና በጄኔቲክ ምርመራ ብቻ ነው።